ያቺ የሩቅ አፍቃሪክ እንደዚህ ብለሃለች። እዚህ ስለደረስን አመሰግናለሁኝ። በጣም አፈቅርሃለሁኝ። በእያንዳንዱ መንገድ ተስፋ ስቆርጥ እያበረታኸኝ፣ ጓደኞቼ ሀይ ተባብላችሁ የጀመራችሁት የኦንላይን ፍቅር የትም አይደርስም እያሉ ሲነግሩኝ፣ በየሶሻል ሚዲያው የርቀት የፍቅር ግንኙነት የትም አይደርስም ሲባል ተስፋ እንዳልቆርጥ ታማኝነትህን እያሳየኝ ይበልጡኑ እንዳፈቅር እያደረግከኝ፣ አንተ ላይ ያለኝን እምነት፣ ተስፋ፣ ጽናት፣ ብርታቴን እየጨመርክልኝ ዛሬ ላይ እንድንደርስ ስላደረግከኝ አመሰግንሃለሁ። ለደቂቃ እንዳሰጋ የሌላ ሰው ትሆናለች ብለህ ሁሌም እያፈቀርኩ እንቀጥላለን። ይሄ ፍቅር ግንኙነት ፈጣሪ ተጨምሮበት ነገ ትዳር የሚባለው ነገር ተመስርቶ በአንድ ቤት ጎጆ ቀልሰን የራሳችንን ፍሬ የምናፈራበት ቀን ሩቅ አይደለም። እስከዛን እንደማፈቅርህ አትርሳ። ሁሌም ቢሆን ለአንተ ልቤ ውስጥ ትልቅ ቦታ አለ። በየትኛውም መንገድ እኔ ጋር የሚኖርህን ፍቅር አጣለሁ ብለህ እንዳሰጋ፣ ሁሌም ልቤ አንተው ነው፣ አፈቅርሃለሁ ብለሃለች። ያቺ ኦንላይን ተዋውቀ ዛሬ ላይ ፍቅር የጀመራችሁት ሴት እንደዚህ ብለሃለች እና ታመንላት፣ እሷም ታምናሃለች። ቦታ ስጣት፣ እሷም ልባ ውስጥ ትልቅ ቦታ ሰጥታለች። ይህንን የፍቅር ግንኙነታችሁን እግዚአብሔር ትልቅ ቦታ ያድርሰው። ለሰርጋችሁ እንዳረሱኝ ጥሩኝ። እወዳችኋለሁኝ። መልካም የፍቅር ግንኙነት ጊዜ። የሰው ወሬ አትስሙ።